ከተናገረ ይሄ ልንቃወመው አንችልም። እኛ እንደዚህ ያለን አይደለም። ዘፈን ሲባል ዘፈን ሌላ ለምሳሌ መጥፎ ጥሩ ነገርን እንኳን እየተናገረ በሙዚቃ እቃዎች ጋር አታኮ አንድ ላይ ካመጣ ጥሩ ንግግር እንኳን ቢሆን ይሄ ሐራም ነው። ለምን የሙዚቃ እቃዎች ነው ሐራም ያደረጉት ማለት ነው። እንደዛውም ደግሞ ነብዩ መሐመድ አለይሂ ሰላቱ ወሰላም ወደ ቂያማ ሊቀርብ ሲል ሰዎች ይመጣሉ ይላሉ። ምንን የሚሉ ዝናን የሚያበቁና ሐር መልበስ ወንድ ላይ ሐራም ነው፣ ይሄን ሐላል ነው የሚሉ እንደዛውም ደግሞ ዘፈኖችንም ደግሞ ሐላል የሚሉ ይመጣሉ ብለው ነብዩ መሐመድ አለይሂ ሰላቱ ወሰላም ነግረውናል። እኛ አንድ ሰው ዘፈን ይቻላል ብል አይገርመንም፣ ይመጣል ተብሎ እየተጠባበቅን ስለሆነ ይሄ ምንም አይገርመንም። ለምሳሌ ያህል አሁን ዘፈን ሐራም አይደለም የሚለው አንዱ ቀርዳዊ ነው። ከቀርዳዊ የተገኘው አንድ እሱ ራሱ ለምን እሱን ብቻ ወሰዱት አይደል? የቀርዳዊን እንወስዳለን የሚሉ ከሆነ ቀርዳዊ ምን ይላል? ረጅም አይቻልም፣ ረጅም የእስልምና ሸሪዓ አይደለም የሚል ሰው ነው። ረጅም ማለት እንደ ሰው ዝሙትን ከሰራ ያገባ ሆኖ ዝሙት ከሰራ ተወግሮ ይገደላል ይላል ሸሪዓ እስልምና። ይሄ ራሱ የእስልምና ህግጋት አይደለም የይሁዳ ህግጋት የሚል ሰውዬ ነው። ይሄ ነብዩ መሐመድ አለይሂ ሰላቱ ወሰላም አንድ ሰው አግብቶ ዝሙትን የሰራ ወግረው በድንጋይ ገለዋል። ሰሃቦቹም እንደዛው ገለዋል። እንደዛውም ቁርአን ውስጥ ነበረ። ቁርአን ሁለት ጊዜ ነው ስለ ረጅም የወረደው። አንዱ ምን ይላል? ወሸይኹ ቁርአን እንግዲህ ነስክ ሲደረግ አንዳንዱ ቃላቶቹ ይነሰኹና ሁክሞቹ ፍርዶቹ እዛው ውስጥ ይቀራል። እዛው ላይ አይነሰኽም። አንዳንዱ ደግሞ ሁክሙ ይነሰኽና ቃላቶቹ እዚሁ ቁርአን ውስጥ ይቀራሉ። ለምሳሌ ወሸይኹቱ ፈኢዛ ዘና ፈርጁሙሁማ ነካለ ምን አላህ የሚል ነበር። ያ በቅርአት በኩል ነው እንጂ የተነሰከው ሁክሙ አለ። አንድ ዑለማ የተነሰከ ነው የሚል ሰው አንድ እንኳን የለም ይላል። ስለዚህ ነብዩ መሐመድ አለይሂ ሰላቱ ወሰላም በዛ ሰርተውበታል፣ ወግረውታል። ሰሃቦቹም እንደዛው ወግረውታል። ዑመር እንዳውም ረዲየላሁ ዐንሁ ትንሽ ከቆየ በኋላ ሌላ ሰው ይመጣል ብዬ አስባለሁ፣ ካፍተሪያ ውስጥ ሆኖ ቁርአን ውስጥ የለምና መውገር የለም ብሎ ይላል ብዬ እፈራለሁ። ነገር ግን ነብዩም ወግረዋል፣ እኛም ወግረናል፣ እንደዚህ የሚል ይገኛል ብዬ እፈራለሁ አሉ። ይሄው እንደተፈራ ቀርዳዊ ከቻለ ይላል። ስለዚህ እንኳን ይሄን በዘፈን አልፈው እንኳን ይሄንን እንኳን ሐላል የለም ይሄ ሸሪዓ እስላማዊ አይደለም የሚል ሰውዬ ነው ዘፈን ይቻላል ያለው እንጂ ሌላ ጥሩ ሰው አላለውምና ይሄን ጥንቃቄ ማድረግ ይኖርብናል። በጣም ቁርአን ውስጥም ይሄን የሽተሩነ ለህዋ ምን الحديث ليشتروا به ቁርአንን ከቁርአን አንድ አንቀጽ አለ ምን የሚል ይገዛሉ ይላል። ይሄን ሰዎችን ሊያጠፉበት የሚለው ይሄ ዘፈኖችን ያካታል። እንደዛውም ሹዓራ ውስጥም ደግሞ ወሁም في كل وادي يهيمون የሚለው ያም ስለ ዘፈንን ያመላክታል። እንዳውም ዘፈንን ቀርቶ ስለ ዘፈንማ ማንኛውም የተረገመ ሰዎችን ሐላል የሚሉት እንጂ ይሄን አልፎ ግጥሞችን ሁሉ እንኳን አይቻልም ይላሉ። እንኳን ዘፈን አይደለም። ዘፈንማ መጀመሪያውኑ ወደ መጥፎነት የሚያነሳሳ ስለሆነ ይሄን
ለዚህ ጊዜ መጨረስም የለብንም። እንዳውም ዝም ብዬ ነው ያወራሁት። ዘፈን አይቻልም